በእናታችሁ ቁስሌን አትነካኩት። የልጄን አባት ማጣቴ ሳያንስ እንደ ልቤ እንኳን ማልቀስ እየቻልኩኝ አይደለም። እባካችሁን ቤቱን አትሽጡት። እና ሊዱ ደህና ነሽ? መቼስ አሁን ተረጋግተሻል አይደል? እኔማ ደህና ነኝ እግዚአብሔር ይመስገን። የሞተ ተጎዳ እንጂ ማማን ምን እንደምላሳስብ ብቻ ነው እንጂ የምጨነቀው አሁን ደህና ነኝ። ያው እንግዲህ ማማንም ቀስ እያሉ እንድትለምደው ማድረግ ነው። እስኪ እግዚአብሔር ያውቃል እንግዲህ። እኔማ እሱም ብዬ ነው ሰው እዚህ እንዳይሰበሰብ እያደረግኩ ያለው። አሁን ብዙ ሰው እየመጣ አይደለም። ያው ልጅ አይደለች እስኪ ገባት ትንሽ ታስቸግራለች። ፈጣሪ ላይ አስችል አይሰጥም አይደለም የሚባለው። ወንድሜን አጥቼ በህይወት እኖራለሁ ብዬ መች አስቤ ያውቃለሁ? ግን ይኸው እየኖርኩኝ ነው። ሳትመጣ እንድንወጣ በቃ የመጣንበትን ጉዳይ ቶሎ እንጨርስ። እሺ ምን ነበር ያላችሁ? ቤቱን ለመሸጥ ተስማምተን አስገምተናል እና ገዢዎቹ ቱን ለማየት ነገ ይመጣሉ። እናሳውቅሽ ብለን ነው። የትኛው ቤት? ያው የምትኖሪበት ነው። እሱ ቤት እያለ መቼስ እኛ መቸገር የለብንም። ስለምንድን ነው የምታወሩት? ወንድማችሁ ከሞተ እኮ ገና 1 ሳምንት አልሆነው። ደሞስ በየት በኩል አልፋችሁ ነው በወንድማችሁ ስም ያለን ንብረት የመሸጥ መብት ያገኛችሁት? ምን ቀን አስቆጠረን? እሱ እንደሆነ ከሞተ አይነሳም። ደግሞም የጋብቻ ወረቀት የላችሁም። የቤተሰቦቻችን ቤት ነው የገባችሁት። አሁን እሱ ከሌለ ደግሞ እሱን ቤት ለቀሽ በአቅምሽ ትንሽ ቤት ተከራይን ህይወትሽን ቀጥይ። የህጉን ሂደት አታስቢ። ያው በመናቃቸው ሰዎች እናስጨርሳለን። ለትንሽ ጊዜ መንቀሳቀሻ ይሆንሽ ዘንድ ቤቱ ሲሸጥ የተወሰነ ገንዘብ እንሰጥሻለን። መቼስ ልጅ ይዘሻል። ቅድስት በእናታችሁ ቁስሌን አትነካኩት። የልጄን አባት ማጣቴ ሳያንስ እንደ ልቤ እንኳን ማልቀስ እየቻልኩኝ አይደለም። እባካችሁን ቤቱን አትሽጡት። የማርፍበት ቤተሰብ እንኳን የለኝም። ምንም ጊዜ ማባከን አያስፈልግም። ለማሳወቅ ያክል ነው እንጂ አማክረንሽ ሐሳባችን ልንቀይር አይደለም የመጣ ነው። አንቺ ተነሽ እንሂድ። መደሰት ይራቅሽ የተባልኩ ሰው